ሰዎች መካከል አንደኛው ባላደራው ይባላል። የተለያዩ ገንዘቦችን ከሰው ተቀብሎ ልክ እንደ ስሙ አደራ ተረክቦ መጥቶ በጣም ለሚያሳዝኑ እናት አባቶች ሲያደርግ ነው የምናውቀው። ዛሬ ደግሞ ወደኛ መጥቷል እና ምን ይዞልን ነው የመጣው የሚለው ቆመን ነው የምንቀበለው። እንደዚህ ሸፈን እናድርገው። እንኳን ደህና መጣ። እሱ ነው ማለት ነው አይደል? አሁንም እንደዚህ ነው ቆየው። እንኳን ደህና መጣህልን። እንኳን ደህና ቆያችሁ። ባላደራው ማለት እንግዲህ እሱ ነው። እዚህ ተገኝቶልናል። በጣም አድርገን እናመሰግናለን ስለመጣህ። እኔ ከታተል አያዋለሁ። ለምን በጣም ለምስኪን እናቶች ለተቸገሩ ሲሰጥ አይታይም ፊቱ። ዛሬ ግን አየሁ። ማስተራብለት ነው አይደል? ዛሬ ታይቷል። እኛ አይተናል። ተመልካቾቻችን ፎቶ ስላላነሳ በቃ በምን አይናችን ነው የምናነሳው። ተመልካቾቻችን ባላደራው እዚህ መቄዶንያ ድረስ ተገኝቷል። በድጋሚ እንኳን ደህና መጣህልን። ስለምትሰራቸው ስራዎች ትልቅ አክብሮት አለን። ሁላችንም የእውነት ትልቅ አክብሮት አለን። አሁንም እንደሚቀጥሉ ተስፋ እናደርጋለን። እስኪ እጅህ ከምን እንበል መጀመሪያ? እሺ መልካም። እንግዲህ ያው ባላደራው ብዙዎቻችሁ እንደምታውቁት እስካሁን ድረስ ወደ 3 ዓመት አሁን 4ኛ ዓመቱን እያያዘ ነው። በፌስቡክ በቲክቶክ እና በዩቲዩብ ነው እንደዚህ እዚህ ሀገር ውስጥ ያሉና ውጭ የሚኖሩ መልካም ወገኖች ለተቸገሩ ሰዎች እርዳታ ለሚያስፈልጋቸው ወገኖች አደራ አድርስ እያሉ ይልኩናል። እኛ ደግሞ ለነዛ ሰዎች በታማኝነት አደራ ስናደርስ ቆይተናል። ዛሬ ደግሞ ለየት ባለ መልኩ የመቄዶንያን ዓላማ ለማገዝና ለመርዳት ከሀገር ውጭ የሚኖሩ ወንድሞቻችንና እህቶቻችን እነሱ በመተባበር አደራ እንግዲህ ለማድረስ ነው እዚህ የተገኘ ነው። መቄዶንያን ጎበኛችሁ እንዴ እናንተ? አዎ እኔ ጎብኝቻለሁ። እና ያንን በማየት እንግዲህ አጠገብ ያሉትን ሰዎች በማስተባበርም ጭምር ነው አይደለ በዚህ ድረስ ያመጣችሁት። እስኪ ስማቸውን መጥቀስ ይቻላል ወይ? እነማን ናቸው ብንል መግለጽ ይቻላል? እስኪ ግለጽልንና ሁላችንም ተነስተን አክብረን አጨብጭበን እንድንሸኝ እስኪ ንገረን። ስማቸው አቶ ነክር ተመስገንና ባለቤቱ ደግሞ ትዕግስት አምሳ ይባላሉ። ዩናይትድ አረብ ኤሚሬትስ አቡዳቢ ውስጥ ነው የሚኖሩት። ስማቸው ማን ነው? ነክር ተመስገንና አቶ ነክር ተመስገን እና ባለቤቱ ትዕግስት አመሳ ይባላሉ። ዩናይትድ አረብ ኤሚሬት አቡዳቢ ውስጥ ነው የሚኖሩት። የራሳቸው ስፖርት ቤት አላቸው። ኤንኤንዲቲ ቴኳንዶ ሴንተር ይባላልና እኔም በአጋጣሚ አቡዳቢ እና ዱባይ ለእርዳታ ስራ ለማሰባሰብ በሄድኩበት ጊዜ ጎብኝቻቸዋለሁ። በጣም መልካም ሰዎች፣ ብዙ እርዳታዎችን የሚሰሩ ብዙ የተቸገሩ ሰዎችን የሚረዱ ወንድምና እህቶቻችን ናቸው። እነሱ አስተባብረው እንግዲህ በአቡዳቢ በኢትዮጵያን ኤምባሲ እዛ በመሄድ የኤምባሲ ሰራተኞችን ክቡር አምባሳደራችንንም ጨምሮ ስፖርት በማሰራትና ለመቄዶንያ ያሰባሰቡት ገንዘብ ነው። እንዲሁም ደግሞ እዛ እነሱ ጋር የሚሰሩ ተማሪዎቻቸውንና ወላጆቻቸውን በማስተባበር ከራሳቸውም ጨምረው ያሰባሰቡት ገንዘብ ነው። በጣም ደስ ይላል። ፍቄ እስኪ ጮክ ብለህ ማን ናቸው? ትዕግስት አመሳና አቶ ነክር አመሳ። አቶ ነክር ተመስገን፣ ወይዘሮ ትዕግስት አመሳ። የሚገርመው ተማሪዎች አሉ። ስፖርት አይደል? ስፖርት ቤት ነው ያላቸው፣ ማርሻል አርት ቴኳንዶ ነው ያላቸው። ከዛ በተጨማሪ ደግሞ ያው ኤምባሲ ሰራተኞችም በዚህ አጋጣሚ ክቡር አምባሳደራችንም እናመሰግናለን። የኢትዮጵያ እዛ አቡዳቢ የሚገኘውንም የኢትዮጵያ ኤምባሲ ሰራተኞችም ሙሉ ለሙሉ እነሱም ፈቃደኛ ሆነው በዚህ እርዳታ ላይ እንግዲህ ተሳትፎ አድርገዋል። እነሱንም በዚህ አጋጣሚ አመስገናቸው። እነሱንም እናመሰግናለን። ሌላው የባላደራው የእናንተም ግሩፕ የሰበሰበው ደግሞ አለ እዚሁ ላይ አይደል? ተጨማሪ ገንዘብ ሳይሆን እኛ ያው ከዚህ በፊት ቅድም ለማንሳት እንደሞከርኩት ዱባይና አቡዳቢ እንደዚህ ለተቸገሩ ወገኖቻችን በራሳችን በገዛ ፈቃድ እርዳታዎችን ለማሰባሰብ እዛ ሄደን ነበር። በጣም ከበቂ በላይ የተለያዩ ቁሳቁሶችን እንደ ዊልቸር፣ ለህፃናት ቦርሳ፣ ደብተሮች እንዲሁም ደግሞ የአዋቂዎች ዳይፐር፣ የህፃናት ዳይፐር እዚህ ሀገር በቀላሉ መገኘት የማይችሉ አልባሳትንና ጫማዎችን ጨምሮ የተለያዩ ቁሳቁሶችን ከ1000 ኪሎ በላይ እነዛን ነገሮች አሰባስበን ነበር ከተለያዩ መልካም ወገኖች ዱባይና አቡዳቢን ማለት ነውና እነዛን ነገሮች ወደ ሀገር ውስጥ ለማስገባት ወደ 6000 ድርሃም የካርጎ ከፍለን እየሞከረን ነበር ሀገር ውስጥ ለማስገባት። ግን አሁን ባለው አንዳንድ ነገሮች ምክንያት እዚህ ሀገር በእኛ ላይሰንስ ስለሌለን የቻሪቲ ፍቃድ ስላላወጣን በፈቃደኝነት ስለሆነ ይህንን እየሰራን ያለ ነው ማስገባት አልቻለም። ስለዚህ እቃዎቹ እስካሁን ድረስ የሚገኙት እዛ ዱባይ ካርጎ ላይ ነው ያሉትና በጣም ብዙ ናቸው። እኛ ምን አሰብን በዚሁ አጋጣሚ ለመቄዶንያ እነዚህን እቃዎች ሙሉ ዶክመንቶቹ እጃችን ላይ ስለሚገኙ በእኛ በኩል እንደተሰበሰበ መቄዶንያ በራሱ ፈቃድ በዚህ ወደ ሀገር ውስጥ አስገብቶ ለሚያስፈልጉ ወገኖች መቄዶንያ ራሱ ድጋፍ እንዲያደርግ ብለን አስበናልና በዚህ አጋጣሚ ይሄን መግለጽ በጣም የሚያስገርሙ ስጦታዎች ነው ዛሬ ባላደራው ይዞልን የመጣው። ይህንን ከበጎ ሰዎች ሰብስቦ ከመጣው ገንዘብ ውጪ እነሱ ደግሞ በዛው በአቡዳቢ አይደለ የሰበሰቡትን ለአካል ጉዳተኞች የሚሆኑ ዊልቸሮችን ጨምሮ በጣም ብዙ ንብረቶች ይገኛሉ። እሱን አሳልፎ ለመቄዶንያ ይሰጣል። መቄዶንያ ደግሞ ፈቃድ ስለሚኖረው እሱን ወደ ኢትዮጵያ በማስገባት ለሚፈለገው ዓላማ እንዲውል ያደርጋል። እስኪ ለባላደራው ገንዘቡን ከመግለጣችን በፊት ሞራል ስጡልኝ። ጮክ አድርጋችሁ በጣም ደስ ይላል። ክቡር አምባሳደራችን አሉ። የተሰበሰቡ ደግሞ እዛው ስፖርት የሚሰሩ አይደል ኤሮቢክስ የሚሰሩ ቴኳንዶ የሚሰሩ አቡዳቢ ውስጥ ወይዘሮ ትዕግስት አመሳ፣ አቶ ነክር ተመስገን መቼም በእርግጠኝነት ይሄንን ፕሮግራም ያሉ ምክንያቱም ነግራችኋል። ምክንያቱም ባላደራ ስለሆንክ አደራህን ስታደርስ በደንብ ያሉ ባይዘዌ
ደስ ይለኛል። አሁን እኔ ሁለት ቦታ ሄዶ የሆነ ነገር መጠየቅ እንኳን ለራሴም ጉዳይ ከብደኛል። ግን ለሰው ጉዳይ የሰው ጉዳይ ያሳስቧችሁ እውነት ደግሞ ግድ ነው። እንደዚህ ካልሆነ አይሆንም አይደለ? ችግሮቻችንን በዚህ ደረጃ ተሳስበን ካላለፍነው እንደገና በብሌሲንግ በምርቃት ነው ደግሞ የምንኖረው እና ደስ ይላል። እዚሁ እያለህ ግጥም ሚኪ ይገጥምልሃል። እዚሁ እንዳለ ሳንክ ሚካኤል አስጨናቂ የመንገድ ዳር እውነት ለደረቀ ከንፈር እርጥባን ስትቸር ክንፏን የተመታች የወደቀችን ወፍ ጠግነህ ስታበር ላጎበጠ ጫንቃ ቀንበር ስታነሳ ተስፋ ለቆረጠው ቃላትን ቀምረህ ሐዘን ስታስረሳ ለዘመመሽ ጎጆ ማገር ስታቀብል ለታረዘ ገላ ቡልኮህን ስትጥል እውቀትን ለሚሻ ቆመህ ስታስተምር መድኃኒት ሰጥተህ ታማሚ ስታሽር በሌሊት ማህሌት ቆመህ ስትዘምር ከቀራኸው ቁርአን ከነብዩ ንግርት እውነት ስትሰነዝር ፀሐይ ላደበነው ጥላ ስትዘረጋ ብቻውን ከኖረ አብረህ ስታወጋ ላኖርከው በረከት ላቆየኸው ምጽዋት እግዜር ይስጥልኝን ከኔ ቢጤ አንደበት ጠብቀህ ሳትሰማት እግዜር ይስጥልኝ በል ለመንገዱ ነዳይ እጁን ለዘረጋው ከተቀባይ ይልቅ የሚሰጥ እጅ ነው የሚልቅ በዋጋው ይላል ለባላደራው። ደስ ይላል። ማን እንደሆነ የሆነ አንድ ትልቅ ሰው ምን ሲሉ በቃ እኮ የመጨረሻ ደስታ እኮ ነው አይደለ? ስትሰጥ በቃ የመጨረሻ ትልቁ ደስታው ነው። በዛ አሁን ብዙ ጊዜ አንተን አይቻልም ሲደሰቱ ሳይ ከሆነ ድንገት መተህ እንደው እኮ አይደል አንዳንዴ እንትን አይደለ እንደው እግዚአብሔር የላከው የሚመስሉ አንዳንዴ እንትኖች አውቃለሁ አይቼም አውቃለሁ። ስትደርስ ያ ሰው የመጨረሻ የሆነ ተስፋ ቆርጦ የሚለስ በዛ ሰዓት መድረስ ማለት የእውነቴን ነው የምልህ እንደው ቸግሮህ እንኳን አጋጥሞህ ያውቃል? ለምሳሌ እኔ ድሮ ትምህርት ቲያትር ስማር የመጨረሻ ጉጉት አለኝ እና በህይወት የማረሳው ትልቅ ስጦታ በቃ ተስፋ ቆርጬ ቲያትር እዛ እማራለሁ። 1 ብር የሰጡኝ እናት ይኸው እድሜ ልኬ እኖረዋለሁ። ያው ከሌላቸው ነው ከምናምን ውስጥ አውጥተው እንዲህ ደግሞ ቸግሮ የሆነ ሰዓት ላይ ከእንደገና ሳያጓጓ ለሰው መድረስ ቀላል አይደለም። ይሄ በጣም ባይዘው የምትገርም ግጥም ነው። ከባላደራው ጋር ነው በጣም አይደል? ዝክክል ያለ ለድጋሚ ለባላደራው እንግዲህ አሁን ቅድም ከጠቀስናቸው በጣም ከሚወደዱ ሰዎች የተሰበሰበ ገንዘብ ነው። ደስ አይልም? ተማሪዎቹ ራሳቸው ተማሪዎቹ እንግዲህ ከስፖርት መልስ ያው ስፖርት እንግዲህ ስለምንሰራ እና ከስፖርት መልስ በርገር ያስፈልጋል፣ ጁስ ያስፈልጋል። ከሱ ላይ የእውነቴን ነው ከሱ ላይ ቀናን ሰው ነው አሁን እዚህ እንዳየነው ቢኒ ታውቃለህ ከእንትናቸው ከልደታቸው ከምናምን ነው። እነዚህም ተማሪዎች ያው ይከታተላሉ። የአቶ ነክር ተመስገንና ወይዘሮ ትዕግስት አመሳ የሚያሰሯቸው ተማሪዎች ከምናምናቸው ምናምን ቆጣጥበው ምንም ይሁን ለምን 3 ብር አይሆንም። እኔ በጣም ደስ የሚለኝ በእውነት በጣም ደስ ይላል። 3 ብር ትላለህ አይተው እንደ ኒኮላ ለማሳየት ነበር። ለማንኛውም በጣም ከሚወደዱ ኢትዮጵያውያን የባላደራው የሰበሰበውን ለመቄዶንያ አምባሳደሩም የተከበሩ አምባሳደርም አሉ ከነሱ የሰበሰበውን በባላደራነት ያመጣውን ገንዘብ ላውጣው ይውጣ አይደለ? ሞቅ ያለ ጭብጨባ ግን ይፈልጋል። ግማሽ ሚሊዮን ብር ይግረጥ ማለት ነው። በጣም እግዚአብሔር ይስጣቸው ልጆቹ የሚደጉልን አቶ ነክር ተመስገንና ወይዘሮ ትዕግስት ባለው ላይ ጨምርላቸው፣ ጤናቸውን ይስጣቸው። አምባሳደራችንን ለሀገራቸው የበለጠ የሚሰሩ ያርግልን። እንግዲህ ላንተ መቼም ላንተ እንግዲህ ቃላት ምስጋና ይፈልጋል። ግን እሱ እንደዚህ በሞቀ ጭብጨባ ነው በኋላ የሚወጣው። ግን ምናልባት ባላደራው አንተ በመጨረሻ እንደው እድል እንስጥህና ስለመጣህ ስለጎበኘህን እንደዚህ አይነት የሚገራርሙ ነገሮች ይዘህ ስለመጣህ ለመቄዶንያም ደግሞ ገና ከአቡዳቢ ገቢ የሚደረጉ ንብረቶችንም ይዘህልን ስለመጣህ ጉልበትህን ፈጣሪ ባርከው፣ በጤናህ ደግሞ ፈጣሪ ጤናህን በደንብ ጤናህን ይጠብቅልህ። አሜን። ግን በመጨረሻ እንደው አንድ ነገር በለን እንበለው አይደለ? የሆነ ነገር ሳይላይ ወጣ መጨረሻ እስኪ የምትለው እውነቴን አይደል? አዎ እኔ ስለማምን ነው እንዲህ ሰው ፊት ስንቆም የሆነ ሰው የሆነ ነገር አይቶ ደስ ሲለው ከእናቶች ተቆንጥጠንና ተመርቀ ስታድግ ነው ይሄ የበረከት ስራ የምትሰራው። በእርግጥ ብዙ ኢትዮጵያኖች የበረከት ስራ ይሰራሉ። ያንተ ደግሞ የእውነት ደስ ይላል። ስለዚህ ያው አረጋያኖቹ ደግሞ እዛ ያሉት አእምሮ ህሙማን አረጋያኖች የተቸገሩት ደግሞ በእነሱ ስም ደግሞ እግዚአብሔር ከፍ ያለ እንጀራና ጤና ይስጥ። በመጨረሻ ባላደራው የምትለን ነገር ካለ የመለያ ነገር የሆነ ነገር በለንና እንሰነባበታለን። ያው በመጀመሪያ ሁሉም ለሚያደርግ ለእግዚአብሔር ክብር ምስጋና ይግባው። እስከ ዛሬ ድረስ እንግዲህ በዚህ 3 እና 4 ዓመታት ውስጥ የኔን ማንነቴን ሳያውቁ መልኬን ሳያዩ አምነውኝ ከተለያየ ሀገር ከሀገር ውስጥም ከሀገር ውጭም ኢትዮጵያውያን፣ ኤርትራውያን፣ የሌላም ሀገር ዜጎች የምንሰራውን ስራዎች ብቻ አይተው ዘር ሳይሉ ሃይማኖት ሳይሉ ቀይ ነው ጥቁር ነው ሳይሉ በእምነት ሰዎችን ለመርዳት እኔንም አምነውኝ ይህንን ነገር እስካሁን ድረስ እየደገፉኝና እያገዙኝ ስላሉ ለእነሱ በጣም ምስጋና ማቅረብ እፈልጋለሁ። ከዛ በመቀጠል ደግሞ እናንተም እዚህ ይህንን ፕሮግራም እያስተባበራችሁ ደከመኝ ሰለቸኝ ሳትሉ እናንተም ለዚህ መልካም ዓላማ እያገዛችሁ ስለሆነ እናንተንም እንግዲህ በጣም እናመሰግናለን። እግዚአብሔር ይስጥልን። ለሁሉም አመሰግናለን።
በመጨረሻ እንግዲህ ከባላደራው ከበጎ ኢትዮጵያውያን የሰበሰበውን ግማሽ ሚሊዮን ብር ለመቄዶንያ ለማስገባት እዚህኛ ጋር ተገኝቷል። ይሄ ብቻ አይደለም። በአቡዳቢ ደግሞ በሱ ሰብሳቢነት እዛ ያሉ እቃዎች አሉ። ስለዚህ ለመቄዶንያ እሱን አሳልፎ ይሰጥና መቄዶንያ ወደ ሀገር ውስጥ አስገብቶ ደግሞ እንዲሁ እንዲጠቀምበት ለማድረግ እዚህኛ ጋር ተገኝቷል። ስንሸኘው ግን እሺ የተሰበሰበው አሁን ቆንጆ ነገር ነው። በመጀመሪያ እነዚህ አምነው የሚሰጡትን እግዚአብሔር ይስጣቸው። አሁንም ጨምሮ በሰጡ ቁጥር እግዚአብሔር ይጨምርላቸዋል። ሌላው የተሰበሰቡ ዊልቸሮች ብለዋል። የማይገኝ ውድ የአዋቂ ዳይፐር በተለይ በጣም ከባድ ነው። ስለዚህ እኛ የቻሪቲ ፍቃድ ስለሌለን መቄዶንያ ያስብበት በተባለው መሰረት እዛም ያለው አሁን ለምሳሌ ካለው አሁን እዚህ ከመቄዶንያ የገቢ አሰባሰብ ጋር የሆነ ነገር ጉዳዮቹን የሚይዝ ሰው ከሌለ እዛም ያሉ ሰዎች አትኩሮት ሰጥተው ካንተ ጋር ተነጋግረው በአጭር ጊዜ ያለው ነገር ለመግለጽ ያለው የተዘጋጀ ነው። ካርጎ ታሽጎ ሁሉ ነገር ጨርሰን ነበረ። እዚያው የቀረጡ ነገር እዚህ ሀገር ውስጥ መግባት ፍቃድ ከሌለ ስለማይቻል ከዛ አንጻር ነው። የሚገኘው ዱባይ ነው። በጣም ብዙ ከ1000 ኪሎ በላይ እቃዎች ናቸው። የተለያዩ ነገሮች ስለሆኑ ዶክመንቱም አለን። ኦልሬዲ የከፈልንበትም የካርጎ ደረሰኛለን። መቄዶንያ ከሚሰሩ ሰዎች ጋርም አሁን እየተነጋገረ ስለሆነ ሁሉም ነገር በቅርብ ጊዜ ያልቃል ብዬ አስባለሁ። ከእግዚአብሔር ጋር በጣም ፈጣሪ ይርዳህ። አንተንም በሄድክበት ሁሉ ፈጣሪ ይከተልህ። የምትሰራው ስራ በጣም ድንቅ ነው። አሁንም ቲክቶክ ምን ያክል ትልቅ ሰዎችን እንደሚያወጣ ማሳያ ጭምር ነው። ባላደራው በመልክ አናውቀውም ነበር፣ እናንተም አታውቁትም። ግን ደግሞ የሚሰራው ስራ ብዙዎቻችን በጋራ መስራት የነበረብንን ስራ ነው ብቻውን እየሰራ ያለው። ስለ በጎነቱ መጥቶ ስለጎበኘን ይህንን በጣም ውድ ስጦታም ስላበረከተልን ስንሸኘው እጅግ ባለ ሞቅ ባለ ጭብጨባና ፉጨትም ጭምር ነው። ባላደራው በዚህ ጋር